በወራሾች መካከል የተደረገ የድርሻ ክፍፍል እንዲፈርስ በምን ያህል ጊዜ ውስጥ ክስ ሊቀርብ ይገባል? የህግ አማካሪና ጠበቃ ሙልቀን ሰይድ እባላለሁ። ወራሾች ተስማምተው የድርሻ ክፍፍል ካደረጉ በኋላ በወቅቱ በነበረው የግምት ሁኔታ ወይም መመለስ የነበረበት ንብረት ሳይመለስ ቀርቶ አንደኛው ወራሽ ከ3/4 በታች ድርሻ ደርሶት ከሆነ ተጎድቻለሁ ሲል የተደረገው የድርሻ ክፍፍል እንዲፈርስ ለፍርድ ቤት አቤቱታ የማቅረብ መብቱ የተጠበቀ ነው። ይህን አቤቱታ የማቅረብ መብቱ የተጠበቀ ነው ማለት ግን በፈለገበት ጊዜ የተደረገው ድርሻ ይፍረስ ብሎ ክስ መክሰስ ይችላል ማለት አይደለም። ክስ መክሰስ የሚችለው ይህ የድርሻ ክፍፍል ከተደረገ ቀን ጀምሮ በሚቆጠር በ3 ዓመት ውስጥ ይሆናል። እንግዲህ ይህ ሰው የድርሻ ክፍፍል ሲደረግ ነበር ወይም ወኪሉ ነበረ። የድርሻ ክፍፍል ከተደረገ በኋላ በእጁ የደረሰውን ድርሻ ሳይ በልዩ ልዩ ምክንያቶች ከ3/4 በታች ድርሻ እንዲደርሰው አድርጎት ከነበረ የተደረገው የድርሻ ክፍፍል የደረሰኝ መጠን ላይ ጉዳት ደርሶብኛል ሲል ድርሻ ክፍፍሉ በተደረገ በ3 ዓመት በሚቆጠር ጊዜ ውስጥ ክስ የማቅረብ መብት ይኖረዋል። ሌላው ደግሞ ይህ ሰው ባይኖር ወይም ባይወከል ወይም እሱ በሌለበት የድርሻ ክፍያ ተደርጎ ቢሆን በምን ያህል ጊዜ ውስጥ ክስ ሊቀርብ ይችላል የሚለውን ነጥብ በሚቀጥለው ቪዲዮ እሰራለሁ። አመሰግናለሁ።